አዲስ ቫይራል ትሬንድ ማህበራዊ ሚዲያውን እየተቆጣጠረ ነው። ይህ ትሬንድ ደግሞ እየተከናወነ ያለው ምንም ነገር ባለመፖስት ነው። ዜሮ ፖስቲንግ ተብሎም ተሰይሟል። በሚሊዮኖች የሚቆጠሩ መደበኛ ተጠቃሚዎች ፖስት ማድረግን እየቀነሱ ነው ወይም ሙሉ በሙሉ እያቆሙ ነው። ምንም ተጨማሪ አዳዲስ አፕዴትና ስቶሪስ አይለቁም፣ መመልከት ብቻ። በዚህ ምክንያት በዓለም አቀፍ ደረጃ የማህበራዊ ሚዲያ አጠቃቀም በ10% መቀነሱን ፋይናንሻል ታይምስ ያሳተመው ጥናት ይገልጻል። በተለይም ሶሻል ሚዲያውን ባቀጣጠሉት ጄንዚዎች ዘንድ ለምን? ከመጠን በላይ ጩኸት፣ ማስታወቂያዎች መብዛት፣ በአርቲፊሻል ኢንተለጀንስ የተዘጋጁ ኮንተንቶች መበራከት፣ የተሳካለት ሰው ለመምሰል የሚደረገው ሩጫ አድካሚነት፣ ፕራይቬሲን በተመለከተ ባላቸው ጥያቄ ምክንያት ነው። ማህበራዊ ገጾች እውነተኝነታቸውን እያጡ መጥተዋል። ይህ ታዲያ ለብራንዶች፣ ለድርጅቶች ጨዋታው መቀየሩን የሚያረዳ ነው። ወደፊት የሚያስፈልገው ብዙ ኮንተንት ሳይሆን ትርጉም ያለው ኮንተንት ነው። ለእናንተ ትርጉም ያለው ኮንተንት የማን ነው? ሜንሽን አድርጓቸው፣ የኔንም አደርግላችኋለሁ።